አባዬ የታክሲ ብር ስጠኝ ልሂድ። ልጄ እኔ እኮ በአንተ እድሜ በእግሬ ስንቱን ተራራና ወንዝ አቋርጬ ነው የምሄድ። ደረሰ ቀሰቀስከኝ እኮ። ለምን ልጅህ እንዳምጤን 9581 ደውለህ በዋጎን አትወስደው? ኢትዮ ቴሌኮም እንዴት በሁለት ወር ውስጥ ዋጋ ትጨምራላችሁ? ፍጥነት ሲቀንስ ለምን ዋጋ ይጨምራል? ይቅርታ ላስቸግርህ፣ መንገዱ ስለማይታየኝ ነው። ቤቴ ቅርብ ነው፣ እየመራ አድርሰኝ። እቻ አዲሷ ሹሹ መሆኗ ነው ሸውደ ልትበላኝ እግር ብላ። በጣም ደስ ብሎኛል። ገና በተጋባን በ3 ወር ነው ልጅ ወልዳልኝ አይኔም ባይኔ ያሳለችኝ። ለእናንተም እንደዚህ አይነት ሐሳቢ ሚስት ይስጣችሁ። አሜን። በሉ ደግሞ አበበ አጥቤ ያሰጣሁትን ልብስ አታርግብኝ ብያለሁ ነበር አንዴ። እባክህ ተረዳኝ። ልብሶቼ እኮ ስለቆሸሹብኝ ነው። እሱ የኔ ችግር አይደለም። ከዚህ በኋላ ልብሶቼን ካደረክ ሰውነትህን ቆራርጬ እንደ ቋንጣ ስጋ ነው ማሰጣልህ። አበበ ስጋዬን በላህብኝ አይደል አንተ ሆዳም? አረ እኔ አልበላሁም። ዝም ብለህ አትጩህብኝ። አንተ መጮሄ ነው ያሳሰበህ አይደል? ገና ቆራርጬ ፍሪጅ ውስጥ አስቀምጣለሁ። ይሄን አካውንት ተከተሉ፣ በጣም ያዝናናችኋል። አስካለች እስቲ 2 እንጀራ አምጪ፣ ወጡን ልቅመስልሽ። ኦዬ እሬ ብዬ ሳልጮህ ብሬ መልስልኝ። የምን ብር ነው የምትለው? በጨለማ በሬ ነው ብለህ ከአህያ ትሸጥልኛለህ እንዴ? እኔ እኮ ሻኛ የሌለው በሬ ያለው ወይ ብዬ ጠርጥሬ ነበር። አሁን ብሬን በህግ አምላክ ጋፍ አይቀሩት፣ የተቃውሞ ስልፍ አይቀሩት። ኖ አሁን በሼርድ ትሪፕ አብረን እንሂድ፣ እኔ ከፍልሎታለሁ። አናትክ ይከፈል አንተ ጅብ፣ እኔ ራሴ ለራሴ እከፍላለሁ። እሁንጭ ነው ግን ወይ ግን ወንዶች ምን አይነት የሴት አለባበስ ነው የሚመቻችሁ? እኛ እኮ ግራ ገባን። እሙዬ እኛ መች ልበሷልን? ሳትለብሱም እኮ ትመቹናላችሁ። በጣም ደስ ብሎኛል። ግቡ ቤት ላይ እምቦሳ ልጃችሁን ለልጃችን ልጁ ምን አለው? ትልቅ ጉድጓድ ቤት ውሰዱ አትበካ። እናመሰግናለን። ሰርጋችሁን የአብርሃም ነሳራ ያርግላችሁ። አሜን። ውለዱ ክበዱ። አሜን። ዘራችሁ ለምግብ ብቻ አይፈላለግ። አሜን። ለገደል ግቡ ከበለ ነዋሪዎች በሙሉ ደበበ ሳሲ ለሞተ ነገ ከቢር እንድትወጡ። ማዘር ላግዞት ካጠገቤ ጥፋ አንተ ሞጭላፈ። እርሶ ሴትዮ ግን ሲታዘንሎት አይገባውትም። ቆይ ሰፈር ውስጥ ላግኙት እርሶን ከያዙት ስጋ ጋር ስልቅጥ ነው ማርጎት። ማፍቅር በህይወት የቀመስከው የኔን ከንፈር ብቻ ነው አይደል? አዋና ያንቺን ብቻ ነው። ደግሞ ባይገርምሽ ከሁሉም ያንቺ እኮ ነው የሚጣፍጠው። የኔ ውድ ፍጠው የኔ ውድ። እኔ የምለው የሰው ልጅ መብላት ላቁም ብዬ እንጀራ መብላት ብጀምር ጤፌ ውስጥ ሸክላ ትጨምራላችሁ? ለሌሎቹ መማሪያ እንዲሆን በሰው እንዴት አሩስቶ እንደሚሰራ በእናንተ አሳያለሁ። ምንድነው ሰሞኑን በየሰበቡ የምትቀጡን? መንጃ ፈቃዴን አምጡ። ምን ታመጣለህ ንፍጣም? ቆይ ላግኝ ማታ። እንዴት ሙሉ ብር ፓኬጅ ከፍዬ ቻምፒየንስ ሊግ ላይ ብሬን አምጡ። ማናጀሩን ጥሩልኝ፣ አስወጡልኝ። ይሄን ጅብ ብሩን መልሱና ጥበቃ ጥሩ ቶሎ። ቆይ ማታ ሊያዝህ ቦጭቃለሁ። ልዑሌ አንዱ ጉራጌ ሊሞት ሲል ሚስቱን ይጠራና ደሞ ስሞተ ሱቅ ዘግተሽ ቀብረኔ ያሉሽ። አረጨው ወንዶች እኮ እራት ስለጋበዛችሁ ብቻ ከሴት ጋር መጋደም የሚያምራችሁ አህዮች ናችሁ። ሴትዮና የማርያም ዝክር መሰለሽ እንደ በልተሽ ብቻ የምትሄጂው። በይ ተነሽ ሩም እንያዝ።